መጣችሁ የሜሪጅ ሴክሬትስ ኤንድ ሶሉሽንስ ቻናል ቤተሰቦች። ዛሬ የምንነጋገረው ስለ ነጩ ቀሚስ፣ ስለ ኬክ ውበት ወይም ስለ ፎቶግራፉ ድምቀት አይደለም። እነዚያ ሁሉ የአንድ ቀን ትዝታዎች ናቸው። ዛሬ የምንነጋገረው የሰርጉ መጋረጃ ሲከፈት እንግዶች ወደ ቤታቸው ሲሄዱና እናንተ ቤታችሁ ስትቀሩ ወደሚጀምረው እውነተኛው ዓለም ነው። ብዙዎች ትዳር ውስጥ ገብታችሁ ይህን ብረዳ ኖሮ የሚሉትን ነገር ግን ማንም በግልጽ የማይናገራችሁን 5 ድብቅ እውነታዎች እናያለን። ይህ ምስጢር ለታጩት ብቻ ሳይሆን ትዳር ውስጥ ላላችሁና ግንኙነታችሁን አዲስ ትርጉም መስጠት ለምትፈልጉ ሁሉ ነው። በተለይ 5ኛው ነጥብ የብዙዎችን የትዳር ጉዞ የሚቀይር ምስጢር ነው። የመጀመሪያው እውነታና ምስጢር ፍቅር ትዳርን የሚጀምርና የሚቀሰቅስ ብልሽታ እንጂ ቤቱን የሚያሞቅ ምድጃ አይደለም። ብዙ ወጣቶች እንዋደዳለን ችግር አይኖርብንም ብለው ያስባሉ። ግን ትዳር ውስጥ የሚያቆየው ፍቅር ብቻ ሳይሆን ቁርጠኝነት፣ ትዕግስት እና በየቀኑ አብሮ የመስራት ውሳኔ ነው። ብዙዎቻችን ፍቅር ካለን ሁሉንም እናሸንፋለን ብለን እናስባለን። ነገር ግን ስሜት እንደ ባህር ማዕበል ይለዋወጣል። አንድ ቀን የፍቅር ጥግ ላይ ትሆናላችሁ፣ በሌላ ቀን ግን ድካም ወይም መከፋት ሊሰማችሁ ይችላል። ትዳር የሚጸናው ስሜት ባይመቸኝም ዛሬም አብሬ ለመቆም ወስኛለሁ ወይም ዛሬም አብሬሽ ለመቆም ወስኛለሁ በሚል የዕለት ተዕለት ቁርጠኝነት ነው። ስለዚህ ራስዎን ይጠይቁ። የሚወደው የሚሰጠኝን ስሜት ነው ወይስ ማንነቱን ነው ብለን ልንጠይቅ ይገባል። ሁለተኛው ምስጢርና እውነታ ስለ ገንዘብ ማውራት ሲሆን፣ ስለ ገንዘብ ማውራት ደግሞ ስግብግብነት ሳይሆን እምነት ነው። ስለ ገንዘብ አለመነጋገር ለብዙ ትዳሮች ትልቅ ችግር ይፈጥራል። ማን ስንት ያገኛል? ገንዘቡ እንዴት ይያዛል? ዕዳ አለ ወይ? ለቤተሰብ መርዳት ስንት ያህል ይሆናል? እነዚህ ጥያቄዎች በትዳር ውስጥ በግልጽ መመለስ ያለባቸው ጥያቄዎች ናቸው። ምስጢር አድርገን ስንይዛቸውና ስናስቀምጣቸው ችግር ይፈጠራል። ብዙ ትዳሮች የሚፈርሱት በገንዘብ ማጣት ሳይሆን በገንዘብ ግልጽነት ማጣት ነው። ዕዳ፣ ገቢ፣ የወደፊት እቅድና ለቤተሰብ የሚደረግ እርዳታ ላይ አስቀድሞ አለመነጋገር በኋላ ላይ እንደ ቦምብ ይፈነዳል። ስለ ገንዘብ በግልጽ መወያየት መቻል ለትዳር አጋሮ ሕይወትን በሙሉ ያለምንም ገደብ አጋርቻለሁ ወይም አጋርችሻለሁ እንደማለት ነው። ፍቅር በግልጽነት ላይ ሲገነባ ይበልጥ ያምራል። ሶስተኛው እውነታና ምስጢር ለብዙዎቻችን ከባድ ሊሆን ይችላል። እሱም በትዳር ዙሪያ አጥር ማጠር ነው። በተለይ ከወላጆችና ከቤተሰብ ጋር ያለው ግንኙነት ወሰን ያስፈልገዋል። በእኛ ባህል ቤተሰብ በጣም ቅርብ ነው። ይህ ጥሩ ነገር ነው። ግን አንዳንድ ጊዜ ወላጆች ወይም ዘመዶች በባልና ሚስት መካከል ውሳኔ ውስጥ ከልክ በላይ ሲገቡ ትዳሩ ይጎዳል። ቤተሰብ የህይወታችን መሰረት ቢሆንም ትዳር ግን የራሱ የሆነ የግል ክልል ይፈልጋል። ወላጆችን ማክበርና መውደድ ማለት ግን በትዳር ውስጥ ጣልቃ እንዲገቡ መፍቀድ ማለት አይደለም። ጤናማ ትዳር ማለት ባልና ሚስት በመጀመሪያ እርስ በርስ ተስማምተው ከዚያም እንደ አንድ አካል ለዓለም የሚታዩበት ግንኙነት ነው። ይህንን ወሰን አስቀድመው ካልተነጋገሩበት ትዳሮ በሁለት ቤተሰቦች መካከል የሚደረግ የጦር ሜዳ ሊሆን ይችላል። አራተኛው ምስጢር ብዙ ጥንዶች እርስ በርስ የማያወሩበት ግን ትዳር ውስጥ ትልቅ ቦታ ያለው ጉዳይ ነው። ስሜታዊና አካላዊ ቅርርብ። ብዙ ወጣቶች ስለዚህ ጉዳይ ማውራት ያፍራሉ ወይም በራሱ ጊዜ ይስተካከላል ብለው ያስባሉ። እውነታው ግን ስለ ፍላጎት፣ ስለ ገደብ እና ስለ አክብሮት አስቀድሞ አለመነጋገር በትዳር የመጀመሪያ ወራት ትልቅ አለመግባባት ይፈጥራል። ቅርርብ ማለት አካላዊ ብቻ ሳይሆን ስሜትን መጋራት፣ መደማመጥ እና ደህንነት መሰማት ማለት ነው። ይህ ደግሞ በአንድ ቀን የሚገነባ ሳይሆን ከሰርግ በፊት በሚደረግ ግልጽ ውይይት የሚጀምር ነው። ወይም ቅርርብ ማለት መኝታ ቤት ውስጥ የሚጀምር ሳይሆን በጠረጴዛ ዙሪያ በሚደረግ ግልጽ ውይይት፣ መደማመጥና መከባበር የሚገነባ ድልድይ ነው። ፍላጎቶቻችሁንና ስጋቶቻችሁን በግልጽ መነጋገር ስትችሉ ትዳራችሁ አስተማማኝ መጠለያ ይሆናል። የመጨረሻውና ዋናው ምስጢር ትዳር መድረሻ ሳይሆን ጉዞ ነው። ስራ ሳይሆን ጥበብ ነው። ብዙ ሰዎች ትዳርን እንደ መድረሻ አድርገው ያዩታል። ካገባን በኋላ ችግር የለብንም ብለው ያስባሉ። ግን ትዳር መድረሻ ሳይሆን መንገድ ነው። በየቀኑ የሚገነባ የሚጠገን እና ትኩረት የሚፈልግ ግንኙነት ነው። ትዳር ልክ እንደ አትክልት ስፍራ በየቀኑ ውሃ መጠጣት፣ አረም መታረምና እንክብካቤ ይፈልጋል። ደስተኛ ትዳር ማለት ችግር የሌለበት ግንኙነት ሳይሆን ችግሮችን ይቅርታን በመለማመድና በጋራ በመቆም የሚያሸንፍ ጥምረት ነው። ትዳር አብሮ ለመገንባት በየቀኑ የሚደረግ ምርጫ ነው። ከእነዚህ 5 ነጥቦች ውስጥ የእርሱን ህይወት ሊቀይር የሚችለው የትኛው ነጥብ ይመስላችኋል? ወይስ ይህንን ብረዳ ኖሮ የምትሉት ሌላ ምስጢር አላችሁ? ልምዳችሁን ለሌሎች ብርሃን
ሊሆን ይችላልና በኮሜንት አጋሩን። እነዚህን 5 ምስጢሮች በትክክል ከተረዷቸው ትዳራችሁ ከማዕበል የምትር ብቻ ሳይሆን ማዕበሉን ተሻግሮ የሚጠነክር ይሆናል። ይህ ቪዲዮ ልባችሁን ከነካ ላይክ፣ ሼር በማድረግ ለምትወዱ ሰው አጋሩት። ሰብስክራይብ በማድረግ የዚህ ቤተሰብ አባል ይሁኑ። በሚቀጥለው ቪዲዮ ስለ ስሜታዊ ቅርርብ በጥልቀት እንመለሳለን። እስከዚያው ትዳራችሁ በጥበብና በጽናት የተሞላ ይሁን። መልካም ቆይታ።